አሜን። ምስጋና የባህሪው የሆነ አምላካችን እግዚአብሔር ተቀደሰ ኃይል ቅዱስ ክብር ኃይል ክቡር ንጉሥ ኃይል ንጉሥ የሆነው የሁላችንም አባት የሁላችንም ፈጣሪ አምላካችን እግዚአብሔር ባለችን ጥቂት እና አጭር ዕድሜ ላይ ተጨማሪ ቀናትን ሰጥቶ በተቀደሰው ቤቱ ስለሰበሰበን ቃሉን እንድንሰማ ስለፈቀደልን እንድናመሰግነው ስለረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ደህና መጣችሁ። እንኳን ለታላቁ ጾም እግዚአብሔር አምላካችን በሰላምና በጤና አደረሳችሁ። ለጾም እንኳን አደረሳችሁ ስትባሉ ቅር ይላችኋል መሰለኝ። ለትንሣኤ ሲሆን ነው ደስ የሚላችሁ። እንኳን አደረሳችሁ። ሳይጾሙ ፋሲካ የለም። ስለዚህ ጾሙ ደግሞ ትልቅ በረከት የምናገኝበት ነውና ለተወሰኑ ደቂቃዎች እንደ እግዚአብሔር መልካም ፈቃድ እግዚአብሔርን ቃል እንነጋገራለን። ሁልጊዜም መድረክ ላይ ከቆምን እግዚአብሔር ቤት ላይ ከመጣን የሚያስተምር ማን ነው? እስቲ ንገሩኝ። እግዚአብሔር ሁላችንንም ያስተምራል። በሚገርምና በሚደንቅ ሁኔታ በዚህ በጎሮ ኪዳነ ምሕረት አውደ ምሕረት ላይ ብዙ የአልጋ ቁራኛ የደዌ ዳኛ የሆኑ እጅ እግራቸውን ሰይጣን አስሮ ለብዙ ቀን ያስቀመጣቸው ሰዎች እዚህ ሲፈቱ እያየን ነውና እስቲ እግዚአብሔርን አመስግኑት። ሳታቋርጡ ጸልዩ። ለተወሰኑ ደቂቃዎች ይህንን ቃል መነሻ አድርገን እንማማራለን። እስኪ ሁላችሁም ይህንን ቃል አብራችሁ በሉ። ሳታቋርጡ ጸልዩ። እስቲ እንደገና በሉ። እስቲ ሶስተኛ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 15-16 ላይ የምናገኘው መለኮታዊ ቃል ነው። ሐዋርያው እንደሚነግረን ጸሎት የሚቋረጥ አይደለም። ጸሎት ሳይቋረጥ የሚጸለይ ነው። ጸሎት ስለ ሁለት ነገር ይጸለያል። ጸሎት አንደኛው ስለተደረገልን ነገር እግዚአብሔርን የምናመሰግንበት የምስጋና ክፍል ነው። ሁለተኛው ደግሞ ላጣነውና ለጎደለው ወይም ለጠፋብን ለምንፈልገው ነገር የምናቀርበው ልመና ነው። ስለዚህ ስለ ሁለት ነገር ሳናቋርጥ እንጸለያለን። ስለተደረገልን ነገር ሁልጊዜ እናመሰግናለን። ስለጎደለብን ነገር ሁልጊዜ እንለምናለን። ለምኑ ይሰጣችኋል ስለተባለ፣ ስለዚህ ጸሎት በጾም ሰዓት ከጾም ጋር የሚፈቀድ ከጾም ጋር አብሮ የሚሄድ ነው። ጾም ብቻ አይጾምም፣ ጸሎት አብሮ ይጸለያል። ጾምና ጸሎት ወንድማማቾች ናቸው፣ አይለያዩም። ነፍስና ሥጋ በጋራ ተጣምረው እንደሚኖሩ ጾምና ጸሎት አብረው ይኖራሉ፣ አብረው ይሄዳሉ፣ አብረው ይጓዛሉ። ስለዚህ ስለ ጸሎት ጥቂት እንነጋገራለን። ስለምን? እስኪ ሳያቋርጥ የሚጸልይ ሰው እጁን ያወጣል። እንደው ሳታቋርጡ ጸልያችሁ የምታውቁ? እሺ፣ ቸግሯችሁ ጸልያችሁ የምታውቁ? ቸግሯችሁ ጸልያችሁ የምታውቁ ከፍ አድርጉት እስቲ። በዚህ ነው ችግሩ። አያችሁ፣ ወዲያው ችግሩ ይፈታል። ወዲያው ደግሞ ጸሎቱ ሲቋረጥ ተመልሶ ችግሩ ይመጣል ማለት ነው። ስንጸልይ ችግሩ ይፈታል፣ ጸሎቱ ሲቋረጥ ችግሩ አብሮ ይመጣል። ስለዚህ እነዚህን የተሰሎንቄን ምዕመናን በሁሉ አመስግኑ፣ ሳታቋርጡ ጸልዩ፣ በሁሉ ደስ ይበላችሁ ብሎ እንዳስተማራቸው ጸሎት ሳናቋርጥ ሁል ጊዜ እንዳልኳችሁ ለሁለቱ ነገር ስንጸልይ እግዚአብሔርን ስናመሰግንና እግዚአብሔርን ስንለምን ነገሮች ሁሉ የተስተካከሉ ይሆናሉ። ነገር ግን ጸሎት ሲቸግረን ለምነ ነው፣ ስናጣ ለምነ ነው፣ ስንታመም ለምነ ነው፣ እንደገና የለመነው ነገር ሲሰጠን፣ ያጣነውን ነገር ስናገኝ፣ የፈለግነው ነገር ሲሳካ የምናቋረጥ ሲሆን ችግሮቹ ደግሞ በዚያ በተቋረጠው ቀዳዳ ገብተው መልሰው እኛን ለችግር ይዳረጉናል ማለት ነው። በመጽሐፍ ቅዱስ ሳያቋርጡ ከጸለዩ ሰዎች መካከል አንዱና ትልቁ በቤተ ክርስቲያን እንዳብነት የሚጠቀሰው ካህኑ ዘካርያስ ነው። በሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ካህኑ ዘካርያስ እግዚአብሔርን የሚያገለግል የእግዚአብሔር ሰው የእግዚአብሔር ወዳጅ ሆኖ በቤተ መቅደሱ የሚኖር ነው እና ሁልጊዜ እግዚአብሔርን እያገለገለ ጎዶሎ ነበረበት። ምንድነው ጎዶሎ? ልጅ አልነበረው።
ብዙ ዘመን እያገለገለ ነው። ብዙ ጊዜ እግዚአብሔርን እየጠራ ነው። የእግዚአብሔርን ስም እየጠራ ነው። እግዚአብሔርን እያገለገለ ነው። ወደ እግዚአብሔር እየተማጸነ ነው። ቤተ መቅደሱን እያጠነ ነው። እግዚአብሔርን እያመሰገነ ነው። ነገር ግን የፈለገው ነገር በጊዜውና በሰዓቱ አልሆነም። እሱ ግን ሳያቋርጥ እግዚአብሔርን ይለምንና ይማጸን ነበረ። ነገር ግን ይህ ጸሎቱ ይህ ያልተቋረጠ እግዚአብሔርን መለመኑ እነሆ ካረጀ ጊዜም በኋላ አንድ ቀን የእግዚአብሔር መልአክ ወደ እሱ መጥቶ ጸሎትህ ተሰምቷል አለው። ምን አለው? እስቲ ንገሩን። መቼም እዚህ ሁላችሁም ለሌላ ነገር አይደለም የመጣችሁ፣ እግዚአብሔርን ለመለመን ነው። አይደለም አይደለም እንዴ? እግዚአብሔር ጸሎታችሁን ይስማችሁ። ጸሎትህ ተሰምቷል፣ ወንድ ልጅ ትወልዳለህ፣ ልጁም እንዲህ አይነት ነው ብሎ የልጁን ታሪክ ጨምሮ ነገረው። እኔ እኮ አርጅቻለሁ አለ። አርጅቻለሁ እንደምታየኝ እንዴት ይሆናል? እኔ ዘሬ አልቋል፣ ባለቤቴ ደሟ ደርቋል። በዚህ ጊዜ እንዴት ሊሆን ይችላል አለ። እኔ እኮ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለው። በማን ፊት? ምን ማለት ነው በእግዚአብሔር ፊት መቆም ማለት? አልዋሽም እያለው ነው። በእግዚአብሔር ፊት የሚቆም ሰው አይዋሽም። መልአኩ ማስተላለፍ የፈለገው ይህንን ቃል ነው። እና እኔ የነገርኩህን እኔ የምናገረው ነገር ከእግዚአብሔር ተልኬ ነው የምናገረው። እኔ አልዋሽም፣ በእግዚአብሔር ፊት የምቆም ነኝ፣ መልአክ ነኝ። ነገር ግን በጊዜው በሰዓቱ የነገርኩህን ስላላመንክ ልጅ እስከሚወለድ ድረስ ዲዳ ትሆናለህ አለ። እና ዘካርያስ ከቤተ መቅደስ ዲዳ ሆኖ እየተንተባተበ ወጣ። እንደ ድሮ ከቤተ መቅደስ ወጥቶ ሕዝቡን ወንጌል ሰብኮ የእግዚአብሔርን ቃል ነግሮ ምዕመናኑን አጽናንቶ ለመላክ ተቸገረ። ለምን? መናገር አልቻለም። ዲዳ ሆኖ ነው የወጣ እና ወጣና በምልክት ብቻ ቻው አላቸው። መጀመሪያም ለመውጣት ብዙ ጊዜ ቆይቷልና ወጥቶ መናገር ሲሳነው መናገር ሲያቅተው ዝም ብሎ በምልክት ሲያሰናብታቸው ተሰናብተው ሄዱ። ሕዝቡ ግን ለሱ ይጸልዩለት ነበረ ይላል። ምን አግኝቶት ይሆን? ሰዎችን በበደላቸው በኃጢአታቸው የቀሰፈ እግዚአብሔር ቀስፎት ይሆን? እንደምን ይሆን ምን ሆኖ ይሆን አባታችን እያሉ ይጸልዩለት ነበረ። ምን ያደርጉ ነበር? በማርያም ንገሩኝ። እናንተ አሁን ከቤተ መቅደስ ሲወጣ ዲዳ ሆኜ መውጣ ምንድን ነው የምትሉ? ትጸልዩልኛላችሁ? ኧረ በማርያም ንገሩኝ። አጸልዩም፣ አትዋሹ። ይህ መናጢ ሰራችለት ኪዳነ ምሕረት ነው የምትሉ? አያችሁት? ደግሞ እኮ አፍርም እኛ ቤት ቆመ ነው የምትሉ። ሐሰት እውነት እንደዚህ ነው የምትሉ እንጂ አጸልዩ። እስቲ ከነዚህ ምዕመናን ተማሩ። ሰው ሊሰናከል ይችላል፣ ሊያጠፋ ይችላል፣ ሊወድቅ ይችላል። ግን እግዚአብሔር ቸር ነውና ስንወድቅ እንድንነሳ ስንቆሽሽ እንድንታጠብ አድርጎ ነው የፈጠረን። ክብርና ምስጋና ለስሙ ይሁን። እንደዚህ አይነት ብርጭቆ አጠባ ጭብጨባ አልወድም እኔ። ስለዚህ ወደ ዋናው ነገር ልመልሳችሁ። ጸሎት የማይቋረጥ ከሆነ ከሰኞ እስከ ዓርብ ድረስ ብዙ ድካም ሊኖርብን ይችላል። ብዙ ውጣ ውረድ ሊኖርብን ይችላል። ብዙ ድካም ሊኖርብን ይችላል። ሩጠን ወጥተን ወርደን ሰርተን ነግደንም ኑሮን አልቻልነው። ነገር ግን እግዚአብሔር ቸር ስለሆነ ከስራችን ከድካማችን እንድናርፍ የዛሬዋን ቀን ዕለተ ሰንበትን ለእኛ የድካም ማረፊያ ለነፍሳችን ደግሞ ከእግዚአብሔር ጋር መገናኛ አድርጎ የሰራት ቀን ናትና እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህች ቀን ቅድስት ትባላለች። ቅድስት የምትባሉ ሴቶች እስቲ እጃችሁን አውጡ። ቅድስት የምትባሉ የለም? ቅድስት የሚባል ሰው የለም? አዎ የተለያችሁ ካልሆናችሁ ቅድስናውን ቢቀርባችሁ ይሻላል። የዛሬዋ ቀን በቤተ ክርስቲያን አስተምህሮ ቅድስት በመባል ትታወቃለች። ቅድስት ማለት የተለየች፣ የተከበረች፣ ለእግዚአብሔር ልዩ የሆነች ቀን ምዕመናን፣ የእግዚአብሔር ወዳጆች፣ እግዚአብሔርን የሚያምኑ የእግዚአብሔርን ትእዛዝ የሚቀበሉ ለእግዚአብሔር የሚገዙ የእግዚአብሔር ፍጥረቶች የሆኑ ልክ እንደ አምላካቸው እንደ እግዚአብሔር የሚያርፉባት ቀን ናት። ይቺ ቀን ሰንበት ስንል እንግዲህ የመጀመሪያዋ ሰንበት ቅዳሜ ናት።
እግዚአብሔር 6 ቀን ሰርቶ ያረፈባት 7ኛዋ ቀን ለእግዚአብሔር የተለየች ቀን የተባለች የሰንበትን ቀን ትቀድሰው ዘንድ አስብ ተብሎ ለእስራኤላውያን የተነገረው ታላቅ ዕለት ይህች ዕለተ ቀዳሚት ናት፣ ሰንበት የምትባለው። እሷም የተከበረች የተለየች ቀን ናት። ሁለተኛዋ ሰንበት ዕለተ እሑድ ናት። ዕለተ እሑድን ለምን እናከብራታለን ካላችሁኝ ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ተናግሯል ስለሷ። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳው ንታሰባቲ፣ ይህች ዕለት እግዚአብሔር የሰራት ቀን ናት ወይም ዕለት ናት። በዚህች ቀን ልንደሰትባትና ልናመሰግንባት ይገባል ይላል። ለምን? ዕለተ እሑድ 3 ወይም 4 ነገሮችን ልንገራችሁ። የመጀመሪያው ዕለተ ሰንበት ዕለተ እሑድ የምናከብራት በእግዚአብሔር ቤት ተሰብስበን እግዚአብሔርን የምናመሰግንባት፣ ቅዱስ ሥጋውን ክቡር ደሙን የምንቀበልባት፣ ቃሉን ሰምተን የምናርፍባት ዕለተ እሑድ የመጀመሪያዋ ዓለም የተፈጠረባት ዕለት ናት። ምን አልኳችሁ? ዓለም የተፈጠረው መቼ ነው? ንገሩኝ እንጂ። እሑድ ነው። እሑድ በሉ እስቲ። በቀዳሜ ወይም ደግሞ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1። እግዚአብሔርን ያወቅነው ከዚህ ጊዜ ጀምሮ ነው። ከዚህ በፊት የነበረውን እግዚአብሔርን አልተፈጠርንምና አናውቀውም። ራሱ ግን መጀመሪያውን መጨረሻውን አይታወቅም እግዚአብሔር። ከዚያ በፊት የማይቆጠር ዓለም አለው እግዚአብሔር፣ በሰው አንደበት የማይታሰብ። እኛ ግን ያወቅነው ሰማይንና ምድርን በውስጡ ያሉትን ሲፈጥር ነው። መቼ? በመጀመሪያ በዕለተ እሑድ ሰማይንና ምድርን ሲፈጥር። ስለዚህ የመጀመሪያው ዕለተ ሰንበተ እሑድ የምንደሰትባት የእግዚአብሔርን ቃል የምንሰማባት ይህች ቀን ዓለም የተፈጠረባት ስለሆነች ነው። ማን የተፈጠረባት? ዓለም። ዓለምን የፈጠረው በመጀመሪያ እግዚአብሔር በዕለተ እሑድ ነው። በሁለተኛ ደረጃ ደግሞ እግዚአብሔር ፈጥሮ አክብሮ አልቆ ከሁሉ በላይ አድርጎ ፍጥረታትን እንዲገዛ እንዲነዳ ንጉሥ አድርጎ የሾመው የፈጠረው ሰው ከተፈጠረ በኋላ እግዚአብሔር ያዘዘውን ትእዛዝ አፍርሶ ቃሉን ጥሶ ትእዛዙን ረስቶ ትሞታለህ የተባለውን ቃል ተቀብሎ ወደ ምድረ ፈይድ ከወረደ በኋላ ለሁለተኛ ጊዜ የሰውን ልጅ እግዚአብሔር ለራሱ ለማድረግ ወደዚህ ምድር መጥቶ በማኅፀነ ማርያም ያደረበት መጋቢት 29 ዓለምን ለማዳን የተጸነሰው በዕለተ እሑድ ነው። ሁለተኛው መቼ ነው አልኳችሁ? አንደኛው የተፈጠርንበት፣ ሁለተኛው ለማዳን የተጸነሰበት። እየሰማችሁ ነው? እስኪ ማርያም በሉ። አይ ይሄን የስንቱ እኮ ቤት ሄዶ ዕቃ ያጥባል። አካሉ ብቻ የተቀመጠ አለ። አንድ የኔ ቢጤ አርፎ የማይቀመጥ አንድ ቀን ወደ እርሻ ሲሄድ ጠዋት ያው ብርድ ነው ታውቃላችሁ፣ ሁላችሁም ገጠር ነው የተወለዳችሁትና አንገቱ ላይ ነጠላ ጠምጠም አድርጎ ሞፈር ቀንበሩን ተሸክሞ በሬዎቹን እየነዳ ሄዶ እዚያ እያረሰ በሬዎቹን ጠምዶ ይቆይና ፀሐዩ ሞቅ ሲል ነጠላውን ከአንገቱ ላይ አንስቶ ራሱ ላይ ይጠመጥማታል። እየሰማችሁ ነው? ከዛ ጠመጠማትና ሲያርሱሎ ያው ሰዓቱ ሲደርስ በሬዎቹን ፈቶ ዕቃውን አስተካክሎ ወደ ቤቱ ሊሄድ ሲል ሲፈልግ ነጠላው የለችም። ቢፈልግ ነጠላው የለችም። የት ሄዳ ነው? ራሱ ላይ ጠምጥማት ይፈልጋል። ዛሬስ በኪሳችን ይዘን ቤቱን የምናዳርስ ስንቶቻችን ነን? ከራሳችን ልብ ጋር ያልኖርን ማለት ነው። እዚህ ቁጭ ብለን ቤት ያለን ልባችን ቤት ስጋችን እዚህ ይሆን ብዙዎች ነን። እና ምን ላይ ነበር ያቆምነው? መጋቢት 29። ስለዚህ አንደኛው ዕለተ ሰንበትን የምናከብርበት የተፈጠርንበት ስለሆነ፣ ሁለተኛው አምላካችን እኛን ለማዳን የተጸነሰበት ስለሆነ፣ ሶስተኛው ቅድስት ተብላ ልዩ ተብላ የተከበረች ቀን አምላካችን በዚህ ዓለም ያሉ ፈተናዎችን ድል እንድናደርግ ድል አድርጎ ሊያሳየን ወደ ገዳመ ቆሮንቶስ የሄደባት ምሽት ዕለተ ሰንበት ይህች ናት። ሦስቱን አርእስተ ኃጣውእ ድል የነሳባት ይህች ዕለት ናት። አራተኛው ደግሞ የምናከብራት ይህች ቀን ምን ስለሆነች ነው ካላችሁኝ፣ ሞትን ገሎ
ብድግ ብሎ የተነሳባት ዕለተ ትንሣኤው ለሁላችን በኩር የሆነች ዕለት ናት። ክብርና ምስጋና ለእግዚአብሔር ይሁን። አራት ምክንያቶች የተፈጠርንባት፣ የተጸነሰባት፣ የጾመባት እንደገና ደግሞ ሞተን ድል አድርጎ በዛ በሲኦል አምላካችን መድኃኒታችን ኢየሱስ ክርስቶስ በሲኦል ያላችሁ ውጡ፣ በመቃብር ያላችሁ ተገለጡ ብሎ ነፍሳት ቁጥር የሌላቸው ነፍሳትን እነሆ አዳም ወደ ምድረ ፋይድ ከወረደ ጀምሮ 5500 ዘመን ተጠራቅመው የነበሩ ነፍሳትን ያወጣባት ዕለት ናት። እግዚአብሔር ስሙ የተመሰገነ ይሁን። በእነዚህ ምክንያቶች ዕለተ ሰንበትን ተቀድሰው ዘንድ ሰንበትን ተቀድሰው ዘንድ አስብ የሚለው ወይም ሰንበትን አክብር የሚለው በዚህ ምክንያት በእነዚህ ምክንያቶች ነው። ከ10ቱ ትእዛዛት መካከል አንዱ ሰንበትን አክብር የሚል ሶስተኛው ትእዛዝ ነው። ይሄ ሰንበትን ምን በል አይሰማም። ሰንበትን አክብር በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘዳግም በሶስቱም ምዕራፎች በሶስቱም የመጽሐፍ ቅዱስ ክፍሎች ስለ ሰንበት በሰፊው ተጽፏል እና ሰንበትን ያላከበረ ሰንበትን የሻረ ይገደል ይላል ሕጉ። ምን ይላል ንገሩኝ እስቲ? ሰንበትን የሻረ ይገደል። እኔ አንዳንድ ሰው አሁን ሰንበትን አክብሩ ብሎ ለማስተማርም የሚፈራ ሰው አለ። ግን አመናችሁም አላመናችሁም ወደዳችሁም ጠላችሁም ዓለም እንደዚህ ምስቅልቅሏ የወጣው ሰንበትን በመሻራችን ነው። እስራኤላውያን መና ከሰማይ እየወረደላቸው በሚመገቡበት ጊዜ ዓርብ መና ከሰማይ እንደ ድንብላል በረዶ ሆኖ ነጭ ሆኖ ወርዶ በመሬት ላይ ተነጥፎ ከእሑድ ጀምረው እስከ ዓርብ ድረስ እየለቀሙ ይበሉ ነበረ። ምንም ሳይሰሩ እግዚአብሔር ከሰማይ እያወረደ ይመግባቸው ነበርና ቅዳሜ ሜዳ ላይ ወጥተው መና እንዳይለቅሙ የቅዳሜውን ዓርብ ደርበው እንዲለቅሙ ያዘዛቸው ነበረ። የቅዳሜውን መቼ? ዓርብ። ለምን? ቅዳሜ መልቀም ስለማይቻል። ስለዚህ ለቅዳሜ የሚሆነውን የሚያዘጋጁት ዓርብ ነበረ። ዛሬም በታላላቅ ገዳማት እንደዚሁም ደግሞ ይሄ የመናፍቁ ዓለም ባልደረሰበት አካባቢ አባቶቻችን እናቶቻችን ቅዳሜንና እሑድን እንደ አንድ አድርገው ያከብራሉ። ሲያከብሩ ቅዳሜና እሑድ የሚበሉትን ዓርብ ነው የሚሰሩት። ቅዳሜና እሑድ ለእግዚአብሔር የተለየች የጸሎት ቀን ስለሆነች ማለት ነው። እግዚአብሔርን የምናስብበት፣ እግዚአብሔር ያረፈበት፣ እግዚአብሔር ከስራው ሁሉ አይረፈ እግዚእነ ሁሉ ግብሩ እግዚአብሔር ስራውን ሰርቶ አርፎ ይቺ ለእግዚአብሔር የተቀደሰች የተለየች ቀን ናት። በዚህ ቀን እረፉ፣ በዚህ ቀን አንተም ሚስትም ልጅም ሰራተኛ ከብትም አይስሩ ብሎ እግዚአብሔር ትእዛዝ የሰጠባት ቀን ናት ይቺ እና በዚህች ቀን እንዳይሰሩ፣ እንዳይወጡ፣ እንዳይወርዱ፣ እንጨት እንዳይለቅሙ፣ ውሃ እንዳይቀዱ የቅዳሜውንና የእሑዱን ውሃ የሚቀዱት ዓርብ ነው። እንጨቱን የሚለቅሙት ዓርብ ነው። ምግባቸውን የሚያበስሉት ዓርብ ነው። አዲስ አበባ ደግሞ ትልቁ ስራ የሚሰራው ቅዳሜ ነው፣ እሑድ ነው እና እግዚአብሔር በሰንበት አትስሩ፣ ሰንበትን አክብሩ፣ የኔ የተለየ ቀን ነው ብሎ እግዚአብሔር ትእዛዝ ሰጥቶ ሰዎች ተሽሯል ይላሉ። አልተሻለም። በማቴዎስ ወንጌል እንደሚናገረው እኔ ኦሪትንና ነቢያትን ልሽር አልመጣሁም ይላል። በእርግጥ የተሻሩ አሉ፣ የተሻሻሉ አሉ፣ ያልተነኩ አሉ። ካልተነኩት ሕጎች መካከል አንዱ ሰንበትን አክብር የሚለው ነው። ስለዚህ ቅድስት የምትባለዋ ይቺ ቀን በዚህ ምክንያት ነውና የተለየች ቀን ናት። በዚህች በተለየች ቀን አምላካችን እግዚአብሔር በተቀደሰ ቤቱ ስለሰበሰበን ክብርና ምስጋና ለስሙ ይሁን። ስለዚህ ይቺ ቀን እግዚአብሔርን የምናመሰግንባት የጎደለውን የምንጠይቅባት ቀን ናትና በዚህች ቀን እንኳን እሱ ስራውን ሰርቶ ባረፈባት በዚህች ቀን ሳናቋርጥ በየዕለተ ሰንበቱ እየመጣን ከእግዚአብሔር ጋር እንድንገናኝ ቅዱስ ሥጋውን ክቡር ደሙን እንድንቀበል የስሙ ቀዳሾች የመንግስት ወራሾች እንድንሆን መልእክት ለማስተላለፍ ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ይቆየን።